ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁ ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ሰሞኑ ብዙዎችን እያነጋገረ የሚገኘው ጉዳይ ስለ ጃኒ ጉዳይ ነው። ጃኒ የማን ነች? ከዚህ በፊት ከአንድ ዓመት ከሁለት ዓመት በፊት ከጆን ዳንኤል ጋር እንደነበረችና የፍቅር ግንኙነት እንደነበራችሁ ብዙዎቻችን በሶሻል ሚዲያ ሰምተን ነበር። አሁን ደግሞ እሱ እስር ቤት ከገባ በኋላ ከአዶናይ ጋር ወጣ ገባ ላይፏን እያጣጣመች እንደምትገኝ ብዙዎቻችን በማህበራዊ ድረገጾች ላይ እየተመለከትን ነው። እንግዲህ አሁን ጆን ዳንኤል ከእስር ቤት ተፈቷል። ከአንድ ዓመት ከአንድ ወር ቆይታ በኋላ ከእስር ቤት ተፈቶ አሁን ወደ ቤቱ ገብቷል ማለት ነው። እንግዲህ እንደሚታወቀው ጆን ዳንኤል ከአንድ ዓመት በፊት አየር መንገድ ውስጥ በተፈጠረው ግርግር እስር ቤት መግባት ይታወቃል። በክረምት አካባቢ ነበርና አየር ፕላኑ ወደ መቀሌ ለመጓዝ ዝግጅት ላይ ያለ እንዳጋጣሚ በነበረው አየር ጸባይ ጥሩ ስላልነበረ አይጓዝም ሲባል ለምንድነው የማይጓዘው በሚል ግርግር ነበር። ጆን ዳንኤልና ከሱ ጋር የነበሩ አጎቱ ዳዊት የሚባልም ከሱ ጋር እንደታሰሩ ማለት ነው። ከሱ ጋርም ሌሎች ቲክቶከሮች ወይ ደግሞ የሱ ጓደኞች የነበሩትም ታስሮ ነበርና ከአንድ ዓመት ከ3 ወር ቆይታ በኋላ አሁን ሶስቱም ተለቀዋል ማለት ነው። እንግዲህ ፍርድ ቤቱ ነው ይሄንን ያለው እንዲፈቱ ትዕዛዝ ከሰጠ በኋላ ነው እንግዲህ እነሱ ከእስር ቤት የተለቀቁት። እንግዲህ ከተለቀቀው በኋላ ብዙዎችን እያነጋገረ የሚገኝ ጉዳይ እሷ ጃኒ የማን ትሆናለች? ከዚህ በፊት እንግዲህ በፍቅር ከጆን ዳንኤል ጋር መቆየቷ ይታወቃል። አሁን ደግሞ ከአዶናይ ጋር አንዴ መቀሌ አንዴ አዲስ አበባ አንድ በቀለ አንድ አዲስ አበባና የተለያዩ ሀገራት ላይ የዞሩ አብሮ እየተዝናኑ ይገኛሉና ብዙ ቪዲዮዎችም አብሮ እየሰሩ ይገኛሉና ከአዶናይ ስር መቼም አትጠፋም ማለት ነው። በእያንዳንዱ ቪዲዮ ውስጥ እሷ ትገኛለች ማለት ነው። አብሮ የማይሄዱ የማይዝናኑበት ቦታ የለም ማለት ነው። እንግዲህ አሁን እሱ ተፈቷል። አሁን የማን ትሆናለች የሚለው ለብዙዎች ጥያቄ ተነስተዋል። አሁን አዶናይ ያለው ተቀባይነት በዚሁ ወደኋላ ይቀራል ወይም ደግሞ አሁን ጆን ዳንኤል እሱን አሸንፎ ጆን ዳንኤል ከሱ ይቀበላታል ወይስ የማን ትሆናለች የሚለው ነገር ለብዙ ሰዎች አከራካሪ ጉዳይ የሆነ ይገኛል ማለት ነው። በሌላ ጉዳያችን ደግሞ እንደምታውቀው እንግዲህ ሰሞኑ አንድ ታዋቂ ኮሜዲያን ማርፉ ይታወቃል። ኮሜዲያን ወንደሰን አውራሪስ እንግዲህ አርፎ በቀብሩ ስነ ስርዓት ላይ ልጁ ስታለቅስና በክፉኛ ስታለቅስ በጣም በሚያሳዝን ሁኔታ እዛ ላይ እየታየው ቪዲዮ ብዙ ሰዎችን አሁን እያሳዘነ የሚገኝ በጣም ብዙ ሰዎች አነጋግሯል። በጣም ትልቅ ሀዘን በሁላችን ውስጥም የመጣ ነገር ነውና ብዙዎቻችን ይህን ቪዲዮ አይተን ብዙዎቻችን በጣም አዝነናልና እንደምታውቀው እንግዲህ ኮሜዲያን ወንደሰን አውራሪስ ከዚህ በፊት በኮሜዲ ስራዎቹ ይታወቃልና እንዳጋጣሚ በአንድ ማታ ሌሊት አካባቢ ላይ ልቡ እንዳመመና በፍጥነት ወደ ሆስፒታል ይሄዳል። ከዛ በኋላም ደግሞ አንድ ቀን እዛ ካደረ በኋላ ነፍሱ ማለፉ ይታወቃል። እንግዲህ ከዛ በኋላም በቀብር ስነ ስርዓቱ ላይ ልጁ በክፉኛ ስታለቅስ ብዙዎቻችን አይተን እጅግ በጣም የሚያሳዝን ነገር ሆኗል ማለት ነው። እንግዲህ ብዙ ሰዎችን እያነጋገረ የሚገኘው የእሷ ፎቶና ቪዲዮዎች አሁን በድረገጾቹ ላይ እየተዘዋወሩ የሚገኙ ነገሮች ናቸው። እንግዲህ ሰሞኑ የተከሰቱ እነዚህ ክስተቶች ናቸው። እንግዲህ በጣም የሚገርም ነገር ደግሞ ወደዚህ ተመልሰን ስናይ እንግዲህ ስለ ቲክቶከሮቹ አሁንም እጅግ አከራካሪ ሆኗል። አዶናይ በኢትዮጵያ ውስጥ ተጽዕኖ መፍጠሩን ቀጥሏል። ነገር ግን ደግሞ ብዙ ሰዎች እሱን መከራከራቸው ሰግጥ ፈምስ የሚለው ነገር ብዙ ሰግጥ ለህይወቴ ሰግጥ በሃይማኖት አባቶች ዘንድም ተቃውሞ እሱ ላይ ተነስቷል። ይሄ ተቃውሞ ደግሞ ሰግጥ ፈምስ ማለት ትውልድን ትኩረታቸውን መስረቅ ነው። ከዚህ የበለጠ ወንጀል የለም እየተባለ ይገኛል። ለምንድነው እንደዛ የሚያደርገው? መንግስት ሲሄ ላይ ለምንድነው እርምጃ የማይወስዱ? እነዚህ አይነት ወጣቶችን ለምንድነው እኛ ለሚለቀው የሚሉ ብዙ ሰዎች ሀሳባቸውን እያነሱ ይገኛሉ። የሰሞኑ የያዝናቸው ዜናዎች የሚመስሉ ነበረ። በሌላ ቪዲዮ ተመልሰን እስክንገናኝ ሰላም ሁኑልኝ። ደግሞ ደስ በማይል ሁኔታ ውስጥ ነው ይሄንን ድምጽ እየቀዳው ያለሁት። ለዛ ነው እየፈጠንኩ ቃላቶች እየተዝበራረቁ የሚገኙት ማለት ነው። አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ሁኑልኝ።